ምንድነው? ትሞክራለህ እኮ ግን ብዙ መጓዝ አልቻልክም። እየተጫወትሽብኝ ነበር ማለት ነው? ተው እንጂ እንዴ! መጫወት የጀመርከው እኮ አንተ ነህ። አንተ ጀመርከው፣ እኔ ጨረስኩት። ጎረምሳው ነቃህ እንዴ? ዶክተር ወይ አመመህ እንዴ? የኔ ፍቅር በቅዳችን መሰረት ሁሉም እየሄደ ነው በሚገባ። አሁን ይህንን ጎረምሳ እናስወግደውና ፍቅራችንን ካለምንም ከልካይ በሚገባ እንወጣለን። አይመስልሽም? ካንተ ጋር ክንፍ ማለት አምሮኛል። ቆየቱ ጋር ነው የሸወዳችሁ? ተው እንጂ የምን መሸወድ ነው የምታወራው? አንተ ምስኪን ታሳሪ፣ ለአመታት አውርቶ የማያውቅ ተዋናይ ሆነ ተወን። ያ ደግሞ ያንተን ፈለግ ተከትለን አይምሮ ህመምተኛ እንደሆነችና አላማዋ ጠበቃ መሆን እንደሆነ መታወራች በሐሳባ እንደሆነ አድርገን አሳመነ እኮ። እንዴት ነው እንደዚህ ልታሳምኑኝ የቻላችሁት? ጠበቃ ሆኜ ለማውጣጣት ሞከርኩኝ፣ ግን ምንም አያወራ ገገማ ነው። እንደዛ ከሆነ አካሄዳችንን መቀየር አለብን። እንዴት? ይሁንሽ፣ ይሄ መድኃኒት የሚሰራው ከሐሺሽ ከኮኬንና ከሌሎች አደንዛዥ እጾች ራሱን ለተወሰነ ቀናቶች እንዲተኛና አይምሮ እንዲደነዝዝ ያደርጓል። ከዛ ሲነቃ አንቺን የእሱን ልብስ አልበሰን እሱን ባንቺ ቦታ እናስቀምጠዋለን። አልገባኝም። ያሳብደዋል ማለት ነው? በፍጹም ቢያንስ ለ5 ቀን ቢያስተኛው ነው። በዚህ ውስጥ አእምሮ ስለሚደነዝዝ ህልምና እውነታውን መለየት ያቀተዋል፣ ይዘበራረቅበታል። ከ5 ቀን በኋላስ ምን ይፈጠራል? ከዛማ የሱን ጨዋታ የኛ እናደርገዋለን። ማለትም አንቺ እየተከታተልሽው ሳይሆን እሱ እየተከታተለሽ እንደሆነ አድርገን እናሳምነዋለን። ሳይኮሎጂካል አታክ ማለት ነው። እና ጨዋታውን የያዛችሁት እናንተ ነበራችሁ ማለት ነው? አዎ የኔ ውድ፣ ግን ጆከሩ እኛ ጋር ነው። አዝናለሁ ምሩ፣ የደበቅኩን ሀብት ካልነገርከኝ እውነታውን ከህልም ጋር ነው ማደባለቅ። ጎበዝ እኮ ነሽ። ተነስ አንተ እብድ። ምሩ ያቡል ያሳብድህ ነው። አወቀብን እንዴ? ያው በዚህ መድኃኒት አንተን አስረስቶ ቦታ ሊቀይረን ነው። ማን ነው ግን እሱ? ለምሮ በዚህ ደረጃ እየፈተርን ያለው? የአባቴ ቀኝ እጅ ነው። አባቴ በቁማር እኔን አስይዘው አስበልቶኛል። ስለዚህ እሱ ነኝ ማለት ነው። ቆይ ከኛ ህይወት የምናስወግድበት ሌላ ምንም ምርጫ የለም? አዝናለሁ። ፓስፖርታችንን አግኝተን ከዚህ እስክንጠፋ ምንም ማድረግ አንችልም። እሺ፣ አሁን ሁሉንም ነገር እንድትነግሪኝ እፈልጋለሁ። ምሩ ነግሬሃለሁ። ስላንተ እንዳወቀ ሊገልህ ነበረ። ዋሽቼው ነው። ምን ብለሽ? ከምር ነው? በዚህ ሰዓት ይሄንን እናውራ? አዎ፣ ጉዳዩ በጣም እየተወሳሰበ ነው። ስለዚህ ሁሉንም ነገር ማወቅ አለብኝ። አታምነኝም? ከራሴ በላይ ነው ማመንሽ። ግን ነገሩን ማወቂያ አንቺ እንድረዳሽ ነው የሚያደርገኝ። እሺ፣ ተያይዘን ልንጠፋ እንደነበር ሲያቅ ሊገል ነበር።
እንደምታየው ምስኪን እንዳይመስልህ፣ ኃይለኛ ወንጀለኛ ነው። በምን አተረፍሽኝ ታዲያ? የደበርከው በርካታ የከበረ ድንጋይ እንዳለ እኔም የቀረብኩ ለዛ እንደሆነ ነግሬ ያሳመንኩት። ምን? ቆይሽ እንዴት አመነሽ? ቁማርተኛ እኮ ነው። ለገንዘብ ሲል ምንም ያደርጋል። ደካማ ጎኑ ገንዘብ ነው። እሺ ቆይ አሁን ምን ልናደርግ ነው? መድኃኒቱን ቀይሬዋለሁ። ይህ ማለት ለ5 ቀን እንደተኛ አድርገህ ታስመስላለህ። መጣ ስንተኛ ቀን ሆነው? 4ኛ ቀኑ ነው። ጥሩ። ሊነቃ ስለሚችል ተጠንቅቀሽ ጠብቂው። እሺ። እንዴት እንደናፈቅሽ። ጎበዝ ተማሪ እኮ ነህ። እርቦኛል። ቁርስ መሰራት እኮ ግልኮስ ሆኗል። እኔ አባት እኔ ራበኝ። አሁን አመጣለሁ። እሺ። በዚህ ጋር በርክመቴ ሸወርሽኝ ማለት ነው። በብዙ ፈተና መሃል ያለፈ ፍቅር ነው። እንኳን አንተ ማንም አይበትነው። ምሩ ይወዳለሁ። እኔም በጣም ወድሻለሁ። እንዴ ያማችኋል? እኔ ፊት ልትሰሳሙ ነው? እናቴ የመድኃኒቱን ይዘሽዋል? በሚገባ የኔ አባት። ምን ልታረጉኝ ነው? ሰው በቆፈረው ጉድጓድ ይገባ የለ? በል ለ5 ቀን መልካም እንቅልፍ። እኛ እስከዛ ዓለም ቀይረናል። ቻው። እናትዬ ፓስፖርቱስ? ሁሉም ተዘጋጅቷል። መሄድ ብቻ። እንሂዳ።